ሰላም የድንቅ ክሬቲቭ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ የምናየው ስለ ተወዳጁ ራፐር ትሬቪስ ስኮት ነው። ለዚህም ቻናል አዲስ ከሆኑ ሰብስክራይብ በማድረግ መቀላቀል ይችላሉ። ላይክ ማድረግም እንዳይረሱ። በሂውስተን ከተማ ውስጥ ከወጣት ህልም አላሚ ጀምሮ እስከ ዛሬ በሙዚቃ ውስጥ ካሉ ታላላቅ ስሞች መካከል የሆነው የትሬቪስ ስኮት ጉዞ ከአፈታሪክ የተነሳ አይደለም። ነገር ግን ከዝነኛው ጀርባ የማያቋርጥ ግርግር፣ ውዝግብ እና ሂፕሆፕን ለዘላለም የለወጠው ራዕይ ነው። ትሬቪስ ስኮት ከመባሉ በፊት ስሙ ዛክ ዌብስተር ነበር። ትሬቪስ ስኮትም የተወለደው በሂውስተን ታክሳስ በውጮቹ አቆጣጠር በ1991 ሚያዝያ 30 ነው የተወለደው። ያደገውም በሚዙሪ ከተማ ዳርቻ ጫፍ ውስጥ ነው። እናም እዛ ሲኖር ከአያቱ ጋር ነበር አብሮ የሚኖረው። በዛም በሚኖሩበት አካባቢ በስፍራው ላይ ብዙ ወንጀለኞችና ትግለኞች ነበሩ። እናም ይሄ ለትሬቪስ ስኮት ምንም አልተመቸውም። እናም ብዙም ሳይቆይ ወደ ወላጆቹ ተመለሰ። እናቱም ለአፕል ነበር የምትሰራው፣ አባቱ ደግሞ ሙዚቀኛ ነበር። ትሬቪስ ስኮትም ከሙዚቀኛ ወጣቶች ጋር በ16 ዓመቱ ከበሮና ፒያኖ ይጫወት ነበር። ከሳን አንቶኒዮ ዩኒቨርሲቲም ትምህርቱን አቋርጦ ወጥቷል። ከዛም ወደ ኒውዮርክ ሄደ። እዛም ብዙ ሳይቆይ ሎስ አንጀለስ ሄደ። የካኒዮ ፕሮዲውሰር የማይክ ዲን ቀደምት ስራውን ካስተዋለ በኋላ ከዛም በኋላ ከቲአይ ግራንድ ፓስትል ጋር ተገናኘ። በ2012ም ሚክስቴፕ ኦል ትሮኖም ትኩረት ማግኘት ጀመረ። በ2014ም ከሮዲዮ በፊት ስኬታማ እየሆነ መጣ። የጨለማ የአካባቢ ምርት እና የተሰቃቀለ ጉልበቱ ጎልቶ ታየ። በዛም ሰዓት ብዙ ተከታይና ታማኝ የአምልኮ ስርዓት ገንብቷል። ከአድናቂዎቹም ራጀርስ የሚባል ስያሜ ተቀብሏል። በዩዝስ ላይ ከካኒ ዌስት ጋር በመተባበር በድምፁ ላይም ከፍተኛ ተጽዕኖ አድርሷል። በ2015ም እንደ ሮዲዮ ድሮፕስ እንደ አንቲድሮት እና 3500 ያሉ ስኬቶችን ያካትታል። ሂፕሆፕ፣ ፓንክ ሮክ እና ሳይክድሊክ ድምፆችን ያቀላቅላል። ትሬቪስም በዱር ከፍተኛ ኃይል ባለው የቀጥታ ትርኢቶች ይታወቃል። በርድስ ኢን ዘ ትራፕ ሲንግ ይህም ዘፈኑ በ2016 ቢልቦርድ ላይ አንደኛን ደረጃ ይዟል። በ2018ም አስትሮ ወርልድ ስታር ደረጃዎችን የመሳሰሉትን አጠናከረ። እንደ ሲኮሞድ ያሉ ግጥሞችን ይመራ ነበር። በህፃነቱም የወደው የነበረውን አሁን የጠፋውን ዲፋንክ ዘም ፓርክ በማክበር በሂውስተን የአስትሮ ወርልድ ኮንሰርት ማዘጋጀት ጀመረ። ከሙዚቃው ባሻገር የማክዶናልድ ትብብር የነበረው የፎርትናይት ኮንሰርት፣ ይህም ኮንሰርት የነበረው በ2020 ነበር የአዶ ብራንድ ሆኖ ከታጨ በኋላ እና ይሄም ኮንሰርት ከ27 ሚሊዮን በላይ ተመልካቾች ያለው በፎርትናይት ውስጥ ያለ ምናባዊ ኮንሰርት ነው። እናም ይህ ኮንሰርት በአርቲስቶች ላይ ተጽዕኖ ፈጥሯል እና በብራንዶቹ መካከል ያለውን ነገር አደበዘዘ። በ2021ም ባዘጋጀው ኮንሰርት ላይ አሳዛኝ ክስተት ተከሰተ እና ይህም ክስተት የተከሰተው በህዝቡ ብዛት ነበር። ቦታው በጣም ተጨናንቆ ነበር እና ይህም ለሞት እና ለአካል ጉዳት ዳርጓል ብዙ ሰዎች። እናም በኮንሰርቱ ደህንነት ላይ በህዝቡ ትችት ደረሰበት። ለፍርድም ቀረበ። ለተወሰነ ጊዜም ጠፋ። አሁንም ደግሞ የምነግራችሁ በትሬቪስ ኮንሰርት ላይ የተፈጠሩ ድርጊቶችን ነው። ትሬቪስም በጣም እብድ ነበር። ትልልቅ ከፍታ ካላቸው መድረኮች ዘሎ ወደ ህዝቡ ይወርድ ነበር። ትሬቪስ ስኮትም በመዝለል ድርጊቱ ይታወቃል። ከ10 ጫማ ከፍታ በላይም ሆኖ ዘሎ ወደ ህዝቡ ይወርዳል። በዛም ሰዓት ትልቅ የተባለ ትርምስ ነበር የሚፈጠረው። ትሬቪስ ስኮትም በህዝቡ ዘንድ የታገደውን ግዙፉን ንስር አምጥቶ በመጋለብ ለአድናቂዎቹም አሪፍ የተባለ ትርኢት አሳየ። ይሄ ሰውዬ የጤናማ ሰው አስተሳሰብ አይደለም የሚያስበው፣ ትንሽ ከሰው አስተሳሰብ ወጣ ይላል። ስም የሰይጣናዊ ድርጊቶችን በማድረግ ይታወቃል። ለህዝቡም እንደ ኤንዋይሲ አይነት አሳፋሪ ድርጊቶችን እንዲያደርጉ ይነግራቸው ነበር። እናም ይህ ድርጊቱ በአንዳንድ አድናቂዎቹ ላይ ትልቅ ተጽዕኖ አሳድሯል። ሰውም እንዲጠላው አድርጓል። በ2017ም ኮንሰርት በሚያዘጋጅ ሰዓት በጣም ብዙ ሰው ነበር የታደመው። እናም አድናቂዎቹ በጣም ስለሚወዱት ራሳቸውን መቆጣጠር አልቻሉም ነበር። እናም ስሜታዊ ሆነው በሚዘሉ ሰዓት ስር የነበረው ወለል ወደቀ። ግን ደስ የሚለው በዛ ሰዓት ምንም አይነት የአካል ጉዳት አልደረሰም። ትሬቪስም ከሰራው ስራዎች ውስጥ ጥቂቶቹን ልንገራችሁ። አንደኛ አልበሙ ሮዲዮ በ2025፣ በርድስ ኢን ዘ ትራፕ፣ አስትሮ ወርልድ እና ዘ ላስት ዩቶፒያ። እነዚህም ጥቂቶቹ ናቸው። አጠቃላይ ከ100 በላይ ሙዚቃዎችን ሰርቷል። እናም ይህን ቪዲዮ እንደወደዳችሁት አልጠራጠርም። እንደዚህ አይነት አሪፍ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግ መቀላቀል ይችላሉ። ለቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሰንብቱ። ይመቻችሁ።